እዚህ ጋር ምንድን ነው ያለው? ሰላም ውድ ተመልካቾቻችን እንዴት ናችሁ? ሁላችሁ በያላችሁበት ሰላም ጤና ይብዛላችሁ ብለናል። ዛሬ በአዲስ በጣም ደህና ነን። ድል ስጠኝ ለማውራት። እሺ ሰላም ባያችሁ። ሁላችሁም በያላችሁበት ሰላም ጤና ይብዛላችሁ ብለናል። ዛሬ በአዲስ ቪዲዮ መተንላችኋል። እንግዲህ ትወዱታላችሁ፣ ትደሰቱበታላችሁ ብለን እናስባለን። ያ እንዲሆን እስከ መጨረሻ ቪዲዮን ማየት አትዘንጉ። አዎ ዛሬ እንግዲህ የመጣንበት ምክንያት ምንድነው? እኔ ጋር ጥያቄዎች አሉ፣ ይዣቸዋለሁ። እሷም ጥያቄዎች አሏት፣ ይዛቸዋለች። 5 ጥያቄ ማለት ነው የምንጠያየቀው፣ እንዳይበዛ ብለን ነው። እና 5 ጥያቄዎች እንጠያይቃለን። እኔ ጠይቃታለሁ፣ ከመለሰች ትቀጣኛለች ቅጣት፣ ካልመለሰች እኔ ቅጣት እቀጣታለሁ። በጣም አሪፍ። ከመለሽ ቅጣት አትቀጭም፣ ካልመለሽ ትቀጫለሽ። እኔም ያንቺ ጥያቄ ካልመለስኩ እቀጣለሁ። ስለዚህ ጥያቄያችን እንደዛ ይሆናል። ለመጀመር እንትን ነው፣ እዚህ ጋር ሳንቲም አለ። እሺ አንበሳና ሚዛን አለ። ኦኬ ምረጭ። ከአንበሳና ከሚዛን ለመጀመር ማለት ነው። ሚዛን። እሺ ወደ ላይ ይለዋለሁ። ከዛ ሚዛን ጠያቂ ናት። እንግዲህ እንትናችን እንጀምራለን። እስከ መጨረሻው ድረስ ተከታተሉ። እንግዲህ እኔ ብዙ ቅጣት አለው እያስባለሁ። እሺ ጀምር። የትኛውም አይነት ጥያቄ ነው መጀመሪያ ካንተ ጋር። የትኛውም ከኢትዮጵያ ውጭ ኑር ብትባል የት ሀገር ላይ መኖር ትፈልጋለህ? ግን አሁን ለምሳሌ ብልሽ ልመልስ አልመልስ በምን ታውቂዋለሽ? ያንን እኮ ነው። አሁን እኔም አንቺም የምናውቀው ጥያቄ ነው፣ እንትን መልስ ነው መሆን ያለበት መልሱ። እሺ እኔ ልጠይቅሽና መጀመሪያ እንትን ማለት ነው። እሺ እንዴት ነው ብትል እርግጠኛ ስለነበርኩ ነው ጠይቅሽ። ከጾም ምግብ የምወደው ጎመን በሽሮ። ጎመን በሽሮ መልሳለች። እሺ ቀጣይ የምትጠይቀኝ እሷ ናት። እሺ በጣም የሚያናድደኝ ነገር። በጣም የሚያናድድሽ ነገር አላውቅም። ጮክ ብለህ ስታወራ ወይም ዝም ብለህ ስትቆጣኝ። በቃ ጮክ ብለህ ስታወራ ስትቆጣኝ። እሺ ቆርጠዋለሁ። ጮክ ብለህ ስትቆጣኝ። እሺ አይደል? ብዙ ጊዜ የማኮርፈው እንደዛ ነው። ማኮርፈው ነው ወይስ የምናደደው? ያው ነው የምናደድ። ስናደድ የማኮርፈው። እሺ ለማንኛውም እቀጣለሁ አልቀጣም? እንደውም ቀጭ እቀጣለሁ። እሺ እቃጥባለሁ። እሺ እቃጥባለሁ። ምስኪንሽ እቃጥባለሁ። ቆንጆ ቅጣት የምር ደም ጨዋታው ለወደው ነው። እንቀጥል። እሺ ሲሄድ ደስ የሚለኝ ቦታ ኦፍኮርስ ቤተክርስቲያን ተመልሷል። እሺ የማልወደው ምግብ። የማትወጂው ምግብ? ድንች። መልሻለሁ። እሺ በጣም የምወደው ዘማሪ? መላከ ሰላም። በማነው ስማቸው ጠፋኝ። ፀሐይ መርጌታ ፀሐይ
አይደለም። ታሸንፋለች። ኪነ ጥበብ ሁለተኛ ኪነ ጥበብ አንደኛ፣ ሁለተኛው መላከ ፀሐይ እንትን ነው እንጂ መርጌታ ፀሐይ የአብርሃም አምላክ የሚሉት ማለት ነው። ስለዚህ ታሸንፋለች። አንድ ብርጭቆ ትጠጫለሽ። እሱ ለጤና ጥሩ ነው። ላምጣ ሙሉ በአንድ ትንፋሽ አንድ ብርጭቆ። በአንድ ትንፋሽ ነው፣ ቅጣት ነው። በአንድ ትንፋሽ አንድ ብርጭቆ። ታዲያ ቅድም ስጠጣ ትጠጫ አትለኝም እንዴ አንተ? የስ እኔ ቀጥይ። አራተኛ ጥያቄ ነው። በጣም የሚያደክመኝ ስራ። በጣም የሚያደክምሽ ስራ ልብስ ማጠብ። የስ አግኝቻለሁ። እሺ አልመጣልኝ ነው ጥያቄ። እንዴት ነው የምትተኝች? እሺ ቆይ እሺ ጠይቂሽ። ይቀጥል። ችግር የለም። ጥያቄ በጣም ማናደድ መሰረክ ነው። በጣም የምታናድጂኝ የሆነ ነገር እንስራ ብያት ትራስ እንትን ትላለች፣ ትነጨነጫለች። ለእኔ እናደዳል ነው አይደለም? ሳኮርፍ ስታኮርፍ በጣም ነው የምናደደው። ወይኔ ተቀጣም። ምን ልጣ ራት ውጭ ትጋብዘኛለህ? ራት አልሰራም። ቅድም ዕቃ አጠብ አለች። አሁን ደግሞ ራት አልሰራም። ያስኬዳል ያዋጣል። እኔ ማለት ነው። የምርሽ ነው? አዎ እሺ ከባድ ቅጣት ነው። እሺ ራት ውጭ ትጋብዘኛለህ ነው? ጋብዛለሁ። እንብላ። መጥቷል ሞቦ እንግዲህ ከ30 ደቂቃ ጥበቅ በኋላ የጾም ምንድን ነው? ሻርማ ማይ ፌቨራይት። እንግዲህ ያው ቃሉን አክብሯል። ጋብዘኛለች። እያንዳንዷን ቅጣት ነው የፈጸመው እኔ ላይ የጣለው ቀን። እንግዲህ ይህን ይመስላል ቅጣቱ። እንብላ ብለናል። ወደ ምግባችን በእናንተ ስም በጣም አመሰግናለሁ። አሁን ወደ ምግባችን። እሺ አንቺ ሁሌ እንድትበይው የማልፈልገው ነገር ጣፋጭ ነገር አይ ቸኮሌት ምናምን ከረሜላ አልጠቀምም። ቸኮሌት አይደል እና ኬክ እና እሱ ጣፋጭ ስላለው በቃ ጣፋጭ ነገሮች በሚለው መልሰሻል። እሺ ጠይቂ። እሺ በጣም መሄድ የምፈልገበት ከተማ ወይም ኢትዮጵያ ውስጥ ያለው ከተማ በጣም ወዳት ከተማ ኢትዮጵያ ውስጥ ካሉት ባህር ዳር አግኝቻለሁ። የስ እሺ እኔና አንቺ መጀመሪያ የተገናኘንበት ቀኑ መቼ ነው? ቦታው የት ነው? ቀኑ ማለት እለቱ ነው። ቀኑ ግን ይሄኛው ማለት በሌላ ፕሮግራም ብናዘጋጀሽ ስለ ፍቅር እንዴት ተገናኛችሁ ነው በሚል እሺ በቃ እንግዲህ ውድ ተመልካቾቻችን የነበረን ቆይታ ይህን ይመስል ነበር። በአሸናፊነት አጠናቀቅ። ወደ ትላንት አሸንፋኛለች። እኔ ውሃ ብቻ ነው የቀጠዋት። እሷ ግን ዕቃ ሳጠበችኝ። እራትም ውጭ ትጋብዘኛለህ ብለኛለች። እንግዲህ ቅጣቱ ይሄን ነበረ። ቅጣቱ እንዳያችሁት ይመስል ነበረ። ዕቃማ ሳጠበኛለች። ግን ራሱ በመጣው ጨዋታ ነው በነገራችን ላይ የተቀጣ ተጋብዣለሁ እና ይህን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ። እንወዳችኋለን። ሰላም ሁኑ። ቻው። እዚህ ጋር ምንድን ነው ያለው? ልንጣላ ነው። አንቺ አይነብርሽ? ተቀለለሽ አሉ። ምን እኔ አልዘረረም እንዴ ለመጠቅለሉ? ዘርሶልህ እሺ ለቃለሁ። ብርቅ ነው እንዴ? ምንድን ነው አንቺ?